ዛሬ አላወራሁትም እና ሁሌ አይኖረውም ኔት እና ሚኪን አስገባው አበባ እየላከ እያስገባት ነው። ሚኪ ደወልክለት? ስልኩ ይጠራል አነሳውም። አቡፋን ነው ኔት የለውም። በቃ ኔት የለውም። ለመንገደኛ ሻርግለታለሁ ደውዬለታለሁ እየመጣ ነው። ኦኬ ለመንገደኛ ምናልባት አላየው ይሆናል እንጂ ኔት አለው። አሁን ነው የወጣው ከላይፍ ላይ አላየው ይሆናል። ኔትማ ብሬክስም አሞራውም በቃ እነዚህ መልካም ገብቶ ነበር ዛሬ። አሁን ቅድም አሁን ይወጣሉ። እኔ አላየሁትም ነበር። እኔ ጾም ላይ ስለሆንኩ እኮ አልዞርኩም ብዙ። ሶክ እነ ብሬክስ እንኳን ተኝተው ነው የሚሆኑት እኮ 3-4 ሰዓት ሊሆን ነው። ሳሪም ተኝታለች መሰል አታነሳም። ሳሪም ተኝታለች አታነሳም። ኤኒዌይ ሪከርድ አድርጋችሁ ሁላቸውም ጠዋትም ይሰሙታል። ኦልሬዲም ደግሞ ማታም ስለምንገባ እዚህ ጉዳይ ላይ በደንብ እናወራበታለን። በጭንቀት መሞት የለባችሁም። ብናስጀምረው የተሻለ ይመስለኛል። ሁላችሁም ማለት ነው። ያ ይመስለኛል። ካልመጡ ከዚህ በላይ ሰው ሪከርድ ስለሚደረግ ኤቭሪቲንግ ይሰሙታል እና ጊዜም እንትን ለማለት ጀመር ተስፍሽ። ያ እሺ፣ ሙኒር የት አለ? ሙኒር ወጣብኝ መሰለኝ። ሙኒር እስከዛው ሙኒር የት አለ? ሙኒር እሺ፣ ሙኒር ሳውት እስቲ ሙኒርን የት አለ ሙኒር? ሪኩዌስት ላክ ወይም ደግሞ ቅድም ያልኩህን ኮድ ጻፈው እስኪ። መንገደኛው የጠፋ ሰው አለ እንዴ? አንተ ሰይ እንዴት ዋላችሁ? እንዴት ናችሁ? እንዴት ነው? እግዚአብሔር ይመስገን ደህና ናችሁ ሁላችሁም። መስዬ ሀቡ መኩ እንዴ ትልቅ ሰው ሙኒ ሰላም እንዴት ነው? ሚኪ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም መንገደኛው እንኳን ደህና መጣ። እንዴት ነው? ጠግበሽብኛል። እኔ እኮ ትፈልጋለሁ። ተይ ግን አለው ወላሂ አለው። እንዴት ነህ? ጥፌልሻለሁ እኮ ምስጋና ሁላ ጥፌልሽ። ቪዲዮኛ ላይ ይወቱም መልስ። አይ ነው ተስፍሽ ደህና ነህ? አምሮብሃል። አምሮብሃል። መቼ ነው አንተ ዶላር እየቆጠርክ? አይቼስ ትንሽ ወደ እኔ ግፋ ልልህ ነበር። እየቆጠርኩ ኧረ አዎ ኮምፒውተር ላይ ተስፋሽ ወይ ሙኒር አነስ የሚለው ከመጣ ሊንክ ልኬለታለሁ። ከግንባር ነው ታስገባዋለህ። እሺ እሱ በቃ ያው እኔ ተረጉማለሁ፣ አንተ ተረጉማለህ ትችላለህ። እንትን አድርግልኝ። ምን ላድርግ መሰለህ? አሁን እዚህ ጋር ሞዴሬተር ልስጥህና ማልጎተ ሴቴ ሞዴሬተር ሰጣሃለው። እሱን ሲመጣ ኮድ ስጠውና ይሄንን ቁጥር ጻፍ በለውና ልክ ሲጽፍልህ ጎትተህ ታስገባዋለህ። እሺ ያው ፉል ሞዴሬተር ችግር የለውም ሲመጣ። እሺ በቃ አውርተን ከዛም በኋላ እንትን እንዳለ ይቅርታ ሙኒር ማለት ነው። ምንድነው የሚተረጎመው? የኛን ሀገር ቋንቋ ነው ወይስ የነዛኞቹ? እንነግራቸዋለን። ያው በአረብኛም እንትን ስላለ ኖ በአረብኛ ከሆነ እኛ እዚህ መሆን የለብንማ። እኔ ሙኒትም ታች እንወርዳለን። ችግር የለውም። በአረበኛ አይደለም። ቆይ በአረበኛ አይደለም። አባታችን ኦሮሞኛ ስለሚችሉ ኦኬ። አይ የራሳችን ሀገር ቋንቋ ከሆነ ችግር የለም። የራሳችን ነው። የራሳችን ኦኬ። አሁን ሚውት አድርጉና ሁላችሁም ያለውን ነገር ልንገራችሁ። ሚውት አድርጉ ሁላችሁም። ከዛም በኋላ ማውራት ያለብን ነገር ላይ ስናወራ ሌሎቻችሁ ሪስክ ላይ እንዳትሆኑ እንትን እንላችኋለን። እሺ እንጠነቀቅላችኋለን። መጀመሪያ እጅግ በጣም ደስ የሚል ዜናው ምንድን ነው? ይሄ ጉዳይ እንግዲህ የሃኒ ጉዳይ ከተፈጸመ በኋላ እጅግ በጣም ብዙ ሰዎች ተጨንቀን ብዙ ነገር እያደረግን በውስጥም ብዙ ስራ እየሰራን እንደነበረ ይታወቃል። ዛሬ ላይ የተደረገው ድርጊት እጅግ የብዙ ኢትዮጵያውያኖችን ልብ ደስታ ከፍ የሚያደርግ ነው። ጀጎል የሚለውን በቢጫ የተጻፈውን
ቴሌግራማችሁ ላይ ጽፋችሁ ከገባችሁ ሙሉ ቪዲዮና ፎቶዎችን እዛ ላይ ለቀንላችኋል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያን የታገቱ ሰዎችን በልዩ ኦፕሬሽን በኮማንዶ በመታገዝ አስለቅቀናል። ቁጥራቸው ከ300 እስከ 400 የሚሆኑ ኢትዮጵያውያኖችን በልዩ ኮማንዶ በመታገዝ እዛ አካባቢ ላይ ያለ እያንዳንዱ ሽፍታ ባለበት ጫካ ላይ ቆሳስለው ያሉ ታግተው ለብዙ ዓመት የተቀመጡ የተጨነቁ ልጆች ተለቀዋል። አንድ እሱ ነው። ሁለተኛው ነገር እዛ ጋር የተቀመጡት ሽፍታዎች የተቀመጡበት ጫካ ቤታቸው ጭምር በእሳት ተጋይቶ ግማሹ የተያዘ ሽፍታ አለ። አሁን ደግሞ ወደ ሰላም ወደሚኖሩበት ቦታዎች ላይ ስደት ላይ ታውቁታላችሁ፣ እዚህ ዳስ ምናምን ጥለው ያሉበት ቦታዎች ላይ እነኚህ የሚፈለጉ ሰዎች ወደዛ እየሄዱ ነው። ወደዛ ገብተው በፊታቸው ማጣቋቸው ሰዎች ወደ ከተማ እየገቡ ነው። አሁን ዋና እዚህ ላይቭ ላይ የገባንበት ዋናው ኬዝ ምንድን ነው? እነኚህ የተለቀቁት ለቤተሰቦቻቸው ትልቅ ደስታ ነው። ቦታው ላይ ያለውን ነገር ሙኒር በደንብ ይነግራችኋል። መረጃዎቹን፣ ዶክመንቶቹን እዛ ላይ ገብታችሁ ታያላችሁ። አሁን የመጣንበት ዋነኛ ጉዳይ ሁለት ነገር ማስተካከል ስላለብን ነው። በመጀመሪያ ደረጃ ሙኒር ጠቅላላ ነገሩን ከኔ በተሻለ ኮኔክት እያደረገ እነዚህን ኦፕሬሽን የፈጸሙት እነሱ ስለሆኑ እሱን ይነግረናል። ሙኒር ማይኩን አንስተህ መናገር ትችላለህ። ኦኬ፣ አመሰግናለሁ። ያው ሰሞኑን ዋና ብቻ ሳይሆን ብዙዎቹ ኢትዮጵያኖች በተለያየ ቦታ ታግተዋል። እነሱ ደግሞ ቶርች የሚያደርጉበት ቦታ 4 አካባቢ ነው። ስማቸውን ኦፕሬሽኑ የተደረገው ቦታ አብየን የሚል አብየን የመኖች እዛ መንገድ የምታውቁ ሰዎች ካሉ አብየን ክፍለ ሀገር ነው። ሽኩራ የሚባል አለ፣ አልኤን የሚባል አለ፣ ረፋት የሚባል አለ። አሁን በትክክለኛው አሁን ዛሬ ሌሊቱን በዚህ ሰዓትኛ ባለንበት ሰዓት ቴሌግራም እየገባችሁ ማየት በየወቅቱ ለሱ ልክለታለሁ። እሱ ደግሞ ወደ እናንተ ይልካል። ከ300 እስከ 400 የሚሆን በዚህ 2 ቀን ውስጥ አጋቾችን የቆሰሉትንም የሞቱትንም ከእጃቸው አውጥተናል። ሌላ ደግሞ ሽኩራ የሚባል አካባቢ ያለ ደቡብ የመን ከነቤታቸው ሽፍቶቹ ሙሉ በሙሉ ተደምስሷል። ግማሹ ደግሞ እየሸሹ ነው። ግማሹ ደግሞ ከታጋቾች ከተቀላቅሎ ፊታቸውን ስለንትን ስለሚሉ እንትን ብሏል። ፎቶቸውን ካገኘን በቀላሉ ልንለያቸው እንችላለን። እዚህ ጋር ማስጠንቀቂያ የምነግራችሁ 3 ብሔር ነው እዛ አካባቢ የተከበቡት። 3 ነው አንድ ላይ ነው የሚሰሩት። የአማራ ልጆች ተወላጆች፣ የትግራይ ልጆች እና የኦሮሞ ልጆች ናቸው። አጋች ነው በቃ አከሌ አይደለም። 3ቱም ርቀት የላቸውም። በሰው በ4 አቅጣጫ ነው እንትን ያለው። ፖሊስ ደግሞ ሌባ ነው፣ ከነሱ ጋር ነው የሚሰራው። አሁን ግን ሼኮች የራሳቸውን ልዩ ኃይል ልኮ ነው በ4ቱ አቅጣጫ እርምጃ እየተወሰደባቸው ያለው። እስከ ነገ ድረስ ደግሞ ሌላም አካባቢም ኢንፎርሜሽን እየሰጣችሁ ነው። ሁሉም ብሔር አጋች ቶርች የሚያደርጉበትን ቦታ በቀጥታ ሰው አባታችን ይገባል። ሊንኩን ልክለታለሁ። ከኔ ይልቅ ደግሞ በአካል እዛ የኢትዮጵያኖች የህገወጥ ተከራካሪና መብት አስከባሪ ነው። ከሱና ከኡላማዎች ሼኮች የመኖች ጋር ነው። እሱ ነው ጦሩን ያዘዘላቸው። እሱ መጥቶ ሙሉውን ኢንፎርሜሽን ነግራቸዋል ማለት ነው። እስካሁን 300 ሰው ተለቋል። ቪዲዮውም ፎቶውም ቤታቸውም ተቃጥለዋል። ሸራቸው የሽፍቶቹ ማለት ነው። ሽፍቶ ወደ ጋራ ሄደዋል። በየትም አያመልጡም፣ ሰማይ አይገቡም። ሁሉም የመን ላይ ያለው እርምጃ ኦፕሬሽን ተጀምሯል ለማለት ነው። እና በዚህ አካሄድ ደግሞ ሌላም የታገሉ እህቶቻችን ወንድሞቻችን እዚህ ቲክቶክ ላይ ሳይሆን በቀጥታ ያሉበትን ጉድጓድ እስከ ሰው ድንበር ድረስ የትኛውም ይሁን በሰላም ይሁን በአደንም ይሁን በሁለቱም በኦፕሬሽን እስከ መጨረሻ እንሄድበታለን ማለት ነው። ቃል እገባላቸዋለሁ ማለት ነው። እዚህ ጋር መስመሩን ለማስተካከል እንዲረዳችሁ ቅድም ሲጀምርላችሁ ሀናን ለማግኘት ግማሽ መንገድ ብያችኋለሁ። አሁን እዛ ጠፋች የተባለችበት ቦታና ሎኬሽኑ በትክክል ሊነገረን ይገባል፣ መረጃው ማለት ነው። ይሄ ቦታ የሚባል እዛ ላይ ቀጥታ የሚደረጉ ኦፕሬሽኖች ይቀጥላሉ።
እነዚህ ጋር አሁንም ወደ እናንተ መምጣት የፈለግነው የት ቦታ ሁለት ነገር አስመራችሁ እንድትይዙልን ነው። የት ቦታ ነው ሽፍቶቹ የሚገኙት የሚለውን ሎኬሽን የምታውቁ ሰዎች ኢንቦክስ እንድታረጉልኝ ነው። ለኔ ኢንቦክስ ታረጉልኛላችሁ። ሎኬሽኑን ለነዚህ አካላቶች ይሰጣል። ኦፕሬሽኑ ይካሄዳል። ሁኔት ከታች ነው ለተወሰነ ደቂቃ እንትን እንላለን ማለት ነው። ለምንድነው እሱ ይህንን ኃላፊነት እኛንን መውሰድ ያለብን? አሁን እኛ ኃላፊነት እንወስዳለን። ተግባባን አይደለ? ኃላፊነት እኛ እንወስዳለን። እኛ ውጪ ስላለን ያለው ነገር ምቹ ስለሆነ እያንዳንዱን ነገር እንሄድበታለን። አሁን ሰደንሊ የመጣንበት የገባንበት አንደኛ እንደነገርኳችሁ መስመር እንዲቀይር አንፈልግም። ይህ አካሄድ መስመር እንዲቀይር ይሄ በዘር በምናምን ተለጥፎ እንዲሆን አንፈልግም። እዛ ጋር ሽፍታ የሆነ ሰው ሁሉ በቁጥጥር ስር እያዋለ ነው። ኖ ማለት ስንጀምር እዛ ጋር የታገቱትን ሰዎች በቪዲዮም ገብታችሁ ማየት ትችላላችሁ። ያው ሊንኩን ነክታችሁ ቴሌግራም ላይ ግቡና እዩት። ምን ያህል ልጆች ሰውነታቸው ቆሳስሎ እንደሆነ ወደ ሆስፒታል እየተወሰዱ ያሉ ልጆች አሉ። እዛ ጫካ ውስጥ አግተዋቸው ምንም ብር የሌላቸው። እዛ ውጪ በተለይ ይህን ጉዳይ ያነሳ ነው በሃኒ ጉዳይ ስለሆነ ሃኒ የት አካባቢ የት ሎኬሽን ላይ ነው ስሞቹን በትክክል መረጃዎቹን ለሚኪም ለኔም ለሁላችንም ትልኩልንና ቦታው እንዲህ ይባላል። አሁን እነገጠር ልጅ የምትተባበሩን አሁን ነው። አብራችሁ የሄዳችሁ 9 ልጆች የምትተባበሩን አሁን ነው። ተግባባን አይደል? እንደዚህም ያንን ቦታ የሽፍታዎቹን ቦታ የምታውቁ ሰዎች የምትተባበሩን አሁን ነው። አሁን ማንም ይመች አይደለም ጠቅላይ ማንም ባለበት ነገር ጆሮ ተይዞ መምጣት አለበት ማለት ነው። አንደኛ ይህንን ነገር ለማድረግ ሎኬሽኑን የምታውቁ ሰዎች ኢንፎርም አድርጉን፣ በውስጥ ላኩልኝ። ብዙን ነገር አንነግራችሁም የምንላቸውን ነገሮች ስላልተናገርን ነው የሆነ ስራ እየሰራን የምንመጣው። አሁንም በተናገርን ቁጥር እዚህ ጋር ቁጭ ብሎ የሆነ ነገር መረጃ ወስዶ እንዲሄዱብን አንፈልግም። ስለዚህ የእህታችን መገኘትና በህይወት መምጣት ዋናው ግባችን ነው። ተግባባን አይደል? ዋናው ግባችን ነው። ከዛ ምንም ንቅንቅ የምንለው ነገር የለም። ይሄኛው እንዲሆን ግን እያንዳንዱ ሎኬሽን ማወቅ መቻል አለብን። እያንዳንዱ ቦታ ኢቭን ያየው ሰው እዚህ ቦታ አይቼዋለሁ እያለ መረጃ ሊያቀብለን ይገባል። ይህንን ማድረግ ያለባችሁ ደግሞ ለእኛ ስጡን። ይህንን መረጃ በውስጥ ለእኔ ስልክ ቁጥሬ ባዮ ላይ ያለላችሁ የምታውቁት መረጃ ካለ እያንዳንዱን እዚህ ጋር አይቼዋለሁ የሚለው መረጃ ስጡን። እኛ ኮንታክት እያደረግን ኦፕሬሽን ይወሰዳል ማለት ነው። ይሄ ኦፕሬሽን የሚወሰደው በጋራ ነው። ስለዚህ ግር እንዳይላችሁ እያንዳንዱን መጠየቅ የምትፈልጉት ነገር ካለ እንገባለን። እነዚህ ነገሮች የነዚህ ልጆች መፈታት በራሱ ቪዲዮን አይታችሁ እንግዲህ ኢትዮጵያውያን ናቸው። እነዚህም ከ300 በላይ ናቸው። ገና ይቀጥላል። ገና በሁለት ቀን ድርጊት ውስጥ ነው ይሄ ሁሉ ሰው ነፃ የወጣው ማለት ነው። ቀለል አድርጋችሁ እንዳታዩት። ስለዚህ እነዚህን ወገኖቻችንን እንዳስፈታ ነው ሃኒ ጋርም ቶሎ እንድንደርስ መረጃ ስለምንፈልግ ነው የመጣ ነው። ከዛ ውጭ ይሄ ነገር መውጣቱና ሊንክ መሆኑ ኦልሬዲ በቁጥጥር ሰው መዋላቸው እየታወቀ ስለሚመጣ ሚዲያው ላይ መስመሩ እንዳይበላሽ ቀድመን እናሳውቃችሁ ብለን የመጣ ነው። ተግባባን አይደል? ቀድመን የደረስንበት እንደዚህ አይነት ነገር ተደርጓል። እነዚህ ነገሮች መልክ እንዳይቀይሩ ሁላችሁም ጥንቃቄ እንድታደርጉ ነው። እያንዳንዱ ያለው እዛ ጋር ያገቷቸው ወገኖች ናቸው ተሰልፈው የምታዩቸው ማለት ነው። እያንዳንዱ መረጃ እንደደረሰን ደግሞ ወዲያው እዛው ቴሌግራም ላይ ጀጎል የሚለው ቴሌግራም ላይ እለቅላችኋለሁ እያንዳንዱን ነው ማለት ነው። ስለዚህ ስቴፑን አፕዴት እያደረግን እየተጋገዝን በሚስጥር መስራት ያለብንን እንድትረዱን ነው። እንዳይቀላቀሏችሁ። ሰላማዊ የሆናችሁ ድንበር ላይ ብዙ ሰዎች አላችሁ አይደለ? ለመግባትም ለመውጣትም የተቸገራችሁ ሰላማዊ የሆናችሁ ምስኪን ልጆች አላችሁ። የታገቱ ደግሞ አሉ። ያ ነገር እንዳይቀላቀልና ድብልቅልቅ እንዳይወጣና እነዛም ተቀላቅለው ደግሞ ሌላ ነገር እንዳያደርጉ የምታውቋቸው ሰዎች ካለ ለእኛ ሪፖርት አድርጉልን። ከውስጥ መለቀም መቻል አለበት። ይሄ የሚደፍረው እዛ ጋር ክፉ ነገር የሚያደርገው ሰው ይኸውላችሁ፣ ስደትን ልናቆመው አንችልም፣ ድለላን ልናቆመው አንችልም። ተግባባን አይደል? ነገር ግን አትሊስት በመጀመሪያው ዝር ግን ገዳይና ደግሞ አጋች ሆነው ብር የሚጠይቁት ሰዎች ከየትኛውን ቦታ መጥፋት አለባቸው። ይሄ የመጀመሪያ ስራ ነው የሚሆነው። ተግባባን አይደል? እንደ አካሄድ የሚሆን አንድ ነገር ልበል። ምናልባት አሁን እየነገርከን ነገር በጣም ትልቅ ዜና ነው። ያው ይህን ያህል ቁጥር ያለ ሰው ታግቶ ሲለቀቅ ምናልባት ከተወሰነ ጊዜ በኋላ በሶሻል ሚዲያ ይለቀቅና የተለቀቁ ሰዎች ፎቶቸው ጠፍተው የነበሩ ሰዎችንም ከዛ ከቤተሰቦቻቸው ጋር ማገናኘት ሊሆን ይችላል። ግን አሁን ለሃኒ ጉዳይ ይሄ ነገር
ሞር ኮምፕሊኬትድ አያደርገውም እሷን ለማግኘት? ቢካዝ አሁን እኛ ሎኬሽን እየጠየቅን እዚህ ላይ ስናወራ እነሱ ሙቭ ያደርጋሉ። ታውቃለህ አይደል? መጀመሪያ ከነበረችበት ቦታ አይደለም አሁን ያለችው ተብሏል። ታውቃለህ ሰው አሁንም ሌላ ሽፍት ያደርጋል። ይሄን ነገር በውስጥ አውርተን ልጅቱ ያለችበት ደብዛዋ እስከሚገኝ ድረስ በውስጥ ቢሰራና መጨረሻ ላይ ሁሉም ዜና አንድ ላይ ቢነገር ሞር አይሻልም? አሁን ለእሷ ምናልባት አስጊስ ይሆናል። ልጆቹ እንደሚያዙ ካወቁ ልጅቱን እንደምናድናት የሚታወቅ ነገር ከሆነ ሌላ አክሽን ነው እነዚህ ልጆች ሊወስዱ የሚችሉት እና ሞር ለእሷ ሪስኪ አይደለም ወይ ለማለት ነው። ይቅርታ አይስኩድ ሚኪሾ አሁን አድራሻው የምታውቁ ሰዎች ቦታው የምታውቁ ሰዎች በውስጥ ነው እያልኩኝ ያለሁት። ምናልባትም አሁን ንገሩን ብለን አይደለም ላይቭ ላይ አስገብተን የምናወራችሁ ነገር የለም። እንዲያውቃለው እንዲህ ቦታ ምናምን የሚለውን አስተያየትም አንጠይቅም። እነዚህ የተያዙት ነገሮች ግን በሚዲያ መውጣቱ ስለማይቀር የተደረገው ኦፕሬሽን መውጣቱ ስለማይቀር መንገድ እንዳይሰጥብን ስለፈለግን ነው። ተግባባን አይደለ? እነዚህ የተፈቱት ልጆች ምናምን ይመጣሉ። እኛ በውስጥ እየሰራን ያለውን ነገር እንሰራለን። ሎኬሽኖቹን የምታውቁ ግን ቦታዎቹን የምታውቁን ሰዎች እርዱን፣ በውስጥ አናግሩን እያልን ነው። ለሚኪም ለመኩም ለሁላችንም ላኩልን ቦታዎች፣ እነዚህ ይገኙበታል የምትሉትን ቦታዎች ሁሉ ማለት ነው። በተለይ ሀኒ ጠፋች የተባለችበት አካባቢዎች ላይ የምታውቁት በደንብ የምታውቁ ሰዎች እንድትነግሩን ነው፣ በውስጥ እንድታወሩን ነው የፈለግነው እና ምንም እዚህ ጋር ነው የሚባለው እንዲህ ቦታ ይባላል ለዚህማ ከስር ሰምቶ እንትን ይለናል። ድምፃችንን አጥፍተን ነው መስመራችንን የምናስተካክለው። የምታውቋቸውን ቦታዎች በተለይ ነግሬያቸዋለሁ። እኛ ይህንን ጉዳይ ሲደረግ ሀናን ምክንያት አድርገን ነው እንትን ያልነው የጀመርነውም እዚህ ጉዳይ ውስጥም የገባ ነው ማለት ነው። ዋና ታርጌታችን ሀናን ማግኘት ነው። ሀናን በማግኘቱ ስንሄድ ግን የሚደረጉ ነገሮች ላይ እነዚህ ደግሞ ትልልቅ ድሎች ሲመጡ መንገርና ማሳወቅ ስላለብን ነው። አሁንም ያንን ፕሮሰስ አድርጎ ለመሄድ ምናልባት እኔም ተጣድፌ ከሆነ ኦር ደግሞ መስመር እየሳትኩ ከሆነ እንድታረሙኝም ጭምር ነው እናንተን ጥሯቸው ብዬ እንትን ያልኩትና ያንን ነገር አሬንጅ አድርገን በውስጥ ነው የምናደርገው። አሁንም ዝም አላልም የሚለውን ነገር ነው። ሀናን ለማግኘት በምናደርገው ጥረት ውስጥ ግን የምንፈልገው መረጃዎች አሉ። ሎኬሽኑን የምታውቁ እዛ አካባቢ ወጣችበት ከተነስቶ እዛ እስኪደረስ ድረስ ያሉት ቦታዎች ላይ እንዲህ የሚባል ቦታ አለ፣ እንደዚህ ያለ እዚህ ጋር እንደዚህ ያሉ የምታውቁትን ኤክስፒሪየንስ በውስጥ ንገሩልኝ፣ እኛ ኃላፊነቱን እንውሰድ ነው እያለን ያለ ነው። ሌላ ሀሳብ ያላችሁ ሰዎች ካላችሁ መናገር ትችላላችሁ። ሚኪም መቀጠል ከፈለግ ቀጥል። ያ እኔ ጠቅላላ ለማድረግ እዚሁ ስለጀመርኩኝ ጥሩ ነገር ነው ተስፋ ያመጣ። እውነት ለመናገር የሚፈለገውም ህዝቡ ማወቅም ያለበት ከሀኒ ጀርባ ብዙ ሰዎች እንዳሉ ሁሉም ሰው ያውቃል። በተለይ ዚያ ቦታ ላይ እንግዲህ ሽፍታ ሆነው ገንዘብ እየጠየቁ የሰው ልጅ በጾታ በቀለሙ በዘሩ እየያዙ ነው ብዙ ነገር እያደረጉ ያሉት። ያው ሽፍታ ስለሆኑ ማለት ነው። ይታወቃል ምን እንደሚሰሩ። ኦብቪየስሊ አሁን እኔ ብዬ የማስበው ከዚህ በላይ ብዙ እዚህ ላይ ባይብራራና አንዳንድ ሀሳብ ሰጥተው እዚሁ ያለው ሰው በግሩፕ በውስጥ ቢገባና የሚመጡትን ኢንፎርሜሽኖች ተጨባጭ የሆኑትን ወደ ግሩፕ ማምጣት፣ ዝም ብሎ በስማ በለው ሶስተኛ ሁለተኛ ወገን የሆኑ ነገሮችን ግን ጊዜም ስለማይኖር አዳጋችም ስለሚሆን ወደ ኢምፖርታንት የሆነ ኢንፎርሜሽን እየሄዱ ደብዛውን መፈለግ ይሻላል። ብዙ ካብራራንና አንዳንድ ነገር ይሄንን ሎኬሽን መጠየቃችን በነገራችን ላይ ባይነግሩንም እኛ መጠየቃችን በውስጥ ስለሚያምኑ ሊሆን የሚችለው ምንድነው እነሱ ያው እንዳልኩ ቦታውን ሽፍት ያደርጉታል። ያ ደግሞ ሌላ አክሽንም እንዲወስዱ ያደርጋሉ በሀኒ ጉዳይና ሞር ለሱ አስኪ ስለሆነ ተስፍሽ ከዚህ በላይ ብዙ ባንሄድበትና በውስጥ ያለውን ነገር እንደምታውቀው ብናደርግ ነው። ቴንኪው። ግን በጣም አንድ ጊዜ ከኔ ጋር አምስት እንትኑ ቅድም የነገርከኝ ኮድ ይቅርታ፣ እሺ ቅድም የነገርከኝ ኮድ ይጻፋ እዚህ ስር ነው ያለው አባታችን መሪው ማለት ነው። እና አታስብ ሚኪ፣ የመን ምድር ላይ ያለው የትም ቦታ ሽፍት ቢያደርግ ተከታትሎ በቁጥጥር ስር ያዋላል። እጅ ከሰጠ ይሰጣል፣ ካልሰጠ ደግሞ አስፈላጊ እርምጃ ይወሰድበታል። ችግር የለውም። እሱን አብረን እናያለን። ያሳስብ አንድ ጊዜ ጥሩ እንዲሆንም ኃላፊነትም ለመውሰድም እንዲረዳን ምን እናድርግ መሰለ፣ እነዚህን ማስረጃዎች የወጡትን ነገር መስማት ያለባቸውን ሰምተዋል ብዙዎቹ። ቀጥታ ግሩፕ ውስጥ ጆይን ላድርግ ያለውን መረጃ ደግሞ እዛ ግሩፑ ላይ በደንብ እናወራበታለን። በውስጥ አባታችን ይግባ። አባታችን ገብተው ከኔ ይልቅ እኔ እኮ ሌላ ቦታ ነው ያለው። እሱ በአካል እዛ ሄዶ በግንባር እንትን ህይወቱን ሰጥቶ ህይወቱን እንትን ብሎ መሀል ተቀምጦ እንትን የሚታገልን አባታችን እሱን ነው ማስገባት ያለብንና እሱ እንትን ለኮፍ ሰራይፉ ሲመሰን ተቀዱ ባባ ኮስቲ እንትን ውስጥ ገስት ያርገዱ። ኦኬ፣ ሌሎቻችሁ በዚህ ሀሳብ ላይ ገስት ላይ ያላችሁ ሰዎች ኮሜንት ላይም መጻፍ ትችላላችሁ። ሀሳባችሁን እንዳናፍናችሁ።
ጀጎል ብላችሁ ከጻፋችሁ ቴሌግራም ላይ ማየት ትችላላችሁ። የተለቀቁትንም የተደረገውንም ነገር ማለት ነው። አይ አሪፍ ነው። እኔ እንግዲህ እንደማየው በዛ በኩል ያለው ከጸዳ በዚህ በኩል ያለው ላይ በደንብ እንሰራበታለን። ያው ሁሌ ነው የምንለው የምታውቁ ነገሩን ሁሌ ስለምንል ያን ያህል ችግር አያመጣም። ግን መጀመሪያ በደንብ ብንወያይበት ብቻ በሚል ነው እንጂ ሌላ ከሚኪ ጋር በዛ እስማማለሁ። በደንብ እኔ ዛሬ ብዙ ማውራት አልችልም። ምግብ አልበላውም 6 ቀን። ስለዚህ ለምንድን ነው አይ ፋስት እያደረኩ ነው። ዋተር ፋስት እያደረኩ የውሃ ጾም እና ብዙ ማውራት ስለማልችል ነው። ነገ መጨረሻ ነው። ከዛ በደንብ እገኛለሁ። ለማንኛውም በውስጥ እንገናኝና እስቲ እናወራለን። እሺ ተስፋ የሚመስለኝ እኔ ግሩፕ ላይ ወንድማችንንም ሌላም ሰው ካለ ግሩፕ ላይ ሙኒር አባታችን የተባሉት ይግቡ፣ እንስማቸው። ኦልሬዲ ስለሰማን እንስማቸው፣ ችግር የለም። ኦኬ ሙኒር ጻፉ። በሬሲ አቦ አነስ ጥቅማ ያውቃሉ። ያው መጣ። ቆይ አምስት ቁጥር የጻፉት ናቸው። ሳብካቸው ስቢያቸዋለሁ። እሺ አውራቸው። እሺ አንተ አንተ አውራው በኦሮምኛ አዋራውና ለእነሱ ተርጉምላቸው። እሱ ያው የየመን የስደተኞች እንባ ጠባቂ ኃላፊ ነው። ለዚህ ለእንትኖች ማለት ነው። እና የኢትዮጵያኖች በዚህ ደላሎች ጸረ ደላሎች ኃላፊ ነው። እና ራሱን ገልጾ ከዛም በኋላ አንተ በኦሮምኛ ተተርጉምላቸው። በገነጋ ያሉት ቦነስ በገነጋ ናይደን በገነጋ ስለጋርጋቸው ውስጥ እሺ ጥያቄ ጠይቃቸው እና ያው ራሳቸውን ያስተዋውቁ። ቤሲሲ እኒ አፋኒን ሲያይኮ እንቲ ተስፋዬ ኢምቤካ አፋኒ ኦኬ ገለቶማ ሁንዲ ከይሰኑ ወን ዲማ ከነረት ዲማምተኒ ዱበቹ ከይሰኒ ፈዱ ተካን ገለቶም ፈደጋ አባ መናቲስ obbo Tasfaayyaatti fakkaata. Hundi keessa warri dhimmamtanii saba yookaan lammii Itoophiyaa kan dhumaa jiru kanaaf harka dallaalaatiin Liibiyaa fi karaa Yamanii fi biyya Arabaatti fi galoo galaanaatti kan dhumaa jiran kana hundaafuu quuqamtanii saatana hojii teessan dhaabdanii taa'uudhaaf hedduu takkaan isin dinqisiifadha, hedduu takkaan isin galatoomfadha. እሺ እንግዲህ ያሉ ያሉት አባታችን ሁላችሁንም በጣም አመሰግናለሁ። ለኢትዮጵያውያን ተጨንቃችሁ በተለያየ የአረብ ሀገራት ለሚታገቱትም ለሚታፈኑትም ድምጽ ስለምትሆኑና እንደዚህ ጊዜያችሁንም አባክናችሁ ቁጭ ብላችሁ ስለምትመለከቱን ከልብ እናመሰግናለን ያሉት። እሺ ሜ ወኔ ኦፕሬሽን ፉዳቻ ጅርተን ማ ከሰከሰቲን ኑቲማ ጅራ ወኒ ሙኒሪን ሜ ኦፕሬሽን ያከም ፉዳቻ ጅርተን gaariidha. Ani hoogganaa waldaa ittisa godaansa seeraan alaa fi daldala namaati. Kanaaf yeroo dheeraa ani bara 2007 gaafa Abdulqawwiin dura eegalu gaafa miidhaan godaantota ga'uu eegalu jalqaburraa kaasee bara 17 fixannee jirra. Kanarraa kaasee ittiin jira gara seeraatiinis gara isaan qorachuu fi miidhaa kana hordofuu osoo itti jiru immoo bara 3 dura waan kan hedduu waan hammaataa dhufeef jecha lammiin Itoophiyaadhaa lammuma Itoophiyaa galaafachuu irratti waan itti fufee jiruuf sababa daldalaatiin waldaa ittisa godaansa seeraan alaa fi daldala namaa dhiibbaa qajimaa nama rakkisaa jiru kana uummata godaanee biyyarraa dhufe kana fannisanii jiraachuudhaaf jecha mataa isaaniitiif kaan gudeedanii gudeeddaa dhibbaatamaan galmeessaa jiran. Nuti gudeeddaa 1,000 kan nuti suur sagaleedhaan viidiyoodhaan kan nuti qabnu jechuudha. Kan dhaabaa garagaraatti gargaarsifannee karaa biyyaa deebifnee fi warra lubbuu dhaban warra ajjeesanis jechuudha. Warra ajjeesanis warra qaama hir'isanis hundaa'uu qabna waan ta'eef kanarratti hojjechaa jirra. Wanni jirummaa yeroo bara 2 dura bakka Abdulqawwiin ture sanii waan gaaffii feetan gaafadha.
xaafacho jechuun amma ጀለጀላን ibsaafin deema ተገፈቱታ እሺ አባታችን እያለ ያለው ምንድነው ከ17 ዓመት በላይ እዛ በረሃው ላይ እየሰራ ያለ ነው እንደዚህ በህገወጥ ደላላ የሚደርሱ ችግሮችን መደፈር የተለያዩ ጉዳዮች ላይ የሚሰራና ተወካይ ነው ብዙ እህቶችና ያንን ስራ እየሰራን ነው ያለው የሚል ነገር ነው በጥቅሉ የነገረን አሁን ባለውና ትላንት በተወሰደው ኦፕሬሽን ላይ ደግሞ ያለውን ነገር መረጃ ልንገራችሁ ሲል ነው ያቋረጥኩት በጠቅላላው እዛ አካባቢ ያለውን ጉዳይ ለ17 ዓመት በመጥፎ ደላሎች ታግተው ችግር የሚደርስባቸውን ሰዎች በማስለቀቅና የተደፈሩ እህቶችንም ኖርማል ወደ ሆስፒታልም የተለያዩ ነገሮች በማድረግ የሚያግዝ አባትና ኦሬዲ ህጋዊ መስመሮችን ተከትሎ እዛ ካሉ ጋር ጀስት መቃማኙ ነው ወለ ሆጀት ማለት ጥያቄ የጠየቁት ነው አንተ ከማን ጋር የምትሰራው ያልኩት ነው ኦሬዲ እሺ አኒ ቃምን ነን ወጆቻ ቱሬስ ቃማ ሆማራት ወጪ ሚሴንስ ቱሬ ቢያካናረት ጋፈዳንጋ ሱዲ ረት በረኩማላማ ፊ ደሜ ፊ ሰዲ ገላፈቻ ቱረን ከን ኢሳን አካ ሞቱማ ቢያሰኒ ጀኔበት ዲይሰኒ ከኢሳን ኢረት ተርካም ፊ ሎዋን ጁምላዳን ነመገቱ ሰን ከዳብሲሲ አና አባኑ ጂሰን ቀቡ ብያ ባህ ዮሐን የአረባ ከነቲ ገሎ አረባ ከነረቲ ሚሴንሰ ተይፊ አናቲቱ ወጆጀታ አከሱመት ጋ ዳሉ መናማቲ ፎጀነ ወማራት ሆጀቹኒ በይተንጋ ሁን ምርገለ ለማቲ خناف هوجده خنا وجه والغرغرچفنه هوجچاو سونجيرو موميدان نما خينيا دانغا وان دبريف خنا لغادا كسترا دامنه خنا مو جدو ولت لمما إثيوبيا تنياتهم خنغودي دم خندوبرتين غجرا دوبرتين دباتما ميدان رغو خنا رتمو ولده تسغودان سيران على في دلدلنا ما خنا اومنه چور ولي والمريانه اسان سنيله مرياچيسه فاجي خنا رت اومنه isaanillee itti nagalatoon fatanii takka Afrikaa keessatti siyaasaadhaaf wal nyaachuu malee waan kun ulfaataa ture Afrikaa keessatti illee bifa kana fakkeenya kana nagarrijanii isaanillee irratti na badhaasanii irratti na jajjabeessanii waan kana irratti waliin hojjechaa jirra jechuudha. Egaa hojjanni bara sadeen kana keessatti nama kan lammiin Itoophiyaadhaa hundi keessa jiran jechuudha. Hadiyyaan keessa jiranii, Walaayitaan keessa jiru kan lammiin guutuun Itoophiyaa keessa jiran kan hundinuu keessa argaman dubartoota gudeedamee fi harka dallaalaatiin miidhamaa jiran kumaantamaan suur-sagalee viidiyoodhaan kan qabnu bilisa taasifne jechuudha. Yoo xiqqaate nama 3,500 ol bilisa gammatti taasifne nu harka jiran jechuudha. Hagamma guyyaa irraa kana viidiyoo isinii maxxansinuuf kanarratti hojiin keenya kana jechuudha. በጠቅላላው ተናገሩት እንግዲህ ብዙ አመት በመስራታቸው ውስጥ ኦልሞስት ከ3500 በላይ ሰዎችን ከነዚህ አይነት ነገሮች ነፃ ማውጣት ስራዎችን ሰርተዋል። ዶክመንትም አለን ነው የሚሉት። አሁን ግን ምን እናድርግ እንዳካሄድ ምን እናድርግ መሰላችሁ? ሃይላይት ይሄንን ከነገሩን ምናልባት ከስኬት በኋላ ከሌሎቹ ስራችን ከድሎቻችን በኋላ በደንብ አስተዋውቀናቸው ላደረጉትም ነገር አመስግነን በቀጣይም በጋራ የምንሰራበትን ነገር እናመቻቻለን። ስለዚህ አሁን ምንድነው የምናደርገው? ግሩፕ ቀብና ዋን ሃናረቲ ዋን ግሩፕ ቀብኑፍ ጀቸ አችከስ አቲስ ሴንቴ ሙኒሪስ ሴኔኒ ወልመሪያኔ ከራቲ ዴምኑ ኑሜራቻ ወሊን ጎርሲኔቲ ከራ አከሚቲ ዴሙ ቀብና ሚዲያን አከሚቲ ፈየደሙ ቀብና ኢሲኒስ ማል ወጀቹ አከቀብደን ወልቲ መራኔቲ ገማ ሐዋሳቲ ፊነ ጀቹ ምንድነው የነገርኩት ነገር ቤተሰቦች አሁን ይሄን ያህል ካወራና ራስን ካስተዋወቀን ይበቃል። በውስጥ ግሩፕ ላይ ሁለቱም እንዲቀላቀሉ እናረጋቸውና እንዴት በጋራ እንስራ ለቀጣዩ ትግላችን እንዴት ተስቢሽ ሊንኩን የሱን ሊንክ እሺ ምንድነው በቀጣይ ስራ የምንሰራቸው ነገር ላይ እንቅፋት እንዳይመጣብን ምንድነው የምናደርገው? በውስጥ እንወያይና አካሄዳችንን እንዲናደርገው ኔክስት ስቴፕ ሄድ ከሰክሰሱ በኋላ ደግሞ መተን አስተዋውቀናቸው ለተሰሩም ስራ በጋራ በመሆን ከዚህ በኋላ ለሚመጣው ነገር እየተጋገዝን እንድንሰራ በውስጥ እናወራ የሚለው ነገር ላይ ነው አሁንም ያለውን ነገር እየደመደምኩ ያለሁት እኔ። ሚኪ አይ ቲንክ ታችም ያላችሁ በዚህ ሐሳብ ተስማማላችሁ? እንደነገርናችሁ እኛ ዋና እዚህ ያስተባሰበን ጉዳይ እኔም እንደናንተው አሁን ነው እየተዋወቅኳቸው ያለሁት አባታችንን። የሰሩት ስራ ግን ቀላል አይደለም፣ የተላከልን ዶክመንትም ቀላል አይደለም። ምንድነው የሃና ጉዳይ ነው እንግዲህ ሁላችንንም ያሰባሰበን። የሃና ጉዳይ ጫፍ እስኪዝ ድረስ በውስጥ ተነጋግረን መረጃዎችን እየተለዋወጥን ይሄ የተጀመረው እርምጃ ይቀጥላል። ማንም ይሁን ማንም ማለት ነው። ስለዚህ በውስጥ እናወራለን።
ምናልባት ዋትስአፕ ግሩፕ ላይ ጆይን እንዲያደርጉ እናደርጋለን። አባታችንና ሙኒርን እንዴት አሰራሩን እናስተካክለው፣ እንዴት ደግሞ እነዚህ ወንጀለኞች እያዙ የትኛውም ጫፍ ቢሆን አፍንጫው ተይዞ ይመጣል። ማንም ሰው ሎኬሽን ብቻ ንገሩን የሚል ነገር ስለሆነ እኛ በውስጥ እናወራለን። እንዴት ትላላችሁ ሚኪ? አንዴ ሊንኩን እሱ ቢቢሲ ላይ ቢቢሲም ብዙ ጊዜ 3 ጊዜ 4 ጊዜም ዶኩመንተሪ ዛ ቢቢሲም ተሰርተዋል ከሱ ጋር ማለት ነው። የተለቀቁትም የተጎዱትም የተደፈሩትም በቢቢሲ እልክልሃለሁ፣ ፖስት ታደርገዋለህ የሱም ቪዲዮ ማለት ከቢቢሲ ጋር የሰሩትም ማለት ነው። ሁለተኛ ደግሞ ዛሬ ኦፕሬሽን የተደረገውን ኦፕሬሽን ትንሽ ለህዝቡ ግልጽ ቢያደርጉ እና ከዛ ተርሞላቸው ዛሬው ማለት ነው። እኔ በዚህ አልሰማም። ኔክስት ስቴፕ ያለውን እንዳያበላሽብን አሁን እኛ ያና ጉዳይ ስለሆነ ያሰባሰበን ያና ጉዳይ ላይ በውስጥ ማውራት ለዛ ነው አውርተን ብንመጣ ይሻላል። ያና ጉዳይ እንዲበላሽብን ስላልፈለግ ዛሬ የተደረገውን አሁን እየተካሄደ ያለው ስንት ሰው የተፈታው እሱንማ በፎቶ ገብተው ያዩታል። እሱ ማብራሪያ እንሰጣቸዋለን። አሁን ካምፔኑ እንዳትይዝ አሁን ሚዲያው ጋር አለን። ኤኒ ቲክቶክ ላይ የሚሆኑ ትልልቅ ሚዲያዎች በተፈለገበት ሚዲያዎች ላይ እና አባታችንን ያለውን ዶክመንታቸውን ብዙ ዓመት ስለሰሩበት እንመጣበታለን። አሁን ግን እንትኑን እንዳያመልጠን ተግባባን አይደል? አንደኛውን ድል እንትን ስናደርግ እዛ ጋር ደግሞ ያሉትም እንዳይርቁን እንፈልጋለን። እንደነገርኩ እሺ ሚኪ ቀጥል። ተስፋዬ እንደውም እዚህ መምጣትም ላይ ተጠበቅብን ይችል ነበር። ግሩፕ ላይ ይሄን በደንብ ዲስከስ ብናደርገው እንደ ድል የምንቆጥረው ያው የሃኒንም ጭምር ስለሆነ የወጡት ልጆች ኦልሬዲ ወጥተዋል። አየህ እዚህ አሁን በማብራራታችን ምንም የወጡት ልጆች ተመልሰው ሊገቡ አይችሉም። ዋናው ነገር ምንድነው የሃኒ ጉዳይ ደብዛው እንዳይጠፋ ልጅቱ ከነበሩት አብረው ከስደተኞች ከታገቱ ሰዎች መካከል አይደለችም ያለችው፣ የብቻዋን ተያዘ ታውቃለህ ሁሉ ነገር። ያን ነገር እንዴት አድርገን በምስጢራዊነት ልጅቱን እናገኛት የሚለው ነገር ላይ ለመስራት ዛሬ የተደረገ ነገር ሊኖር ይችላል፣ እኛ ማናውቀው ኦፍኮርስ ይኖራል። ግን ከዚህ በላይ ብዙ ካብራራና ምናልባት ሌላ ነገር ሊሆን ይችላል። በውስጥ መስራቱ ጥሩ ይመስለኛል። ነገሩን እዚህ ላይ እናቁመውና በውስጥ ይወራ። ከዛ ነገሩ ሲያልቅ ጠቅላላ ተደርጎ ሪፖስታል። የኢትዮጵያ ሕዝብ ማወቅ ያለበት ያውቃል። የተደረጉ ድሎችም ቻለንጆችም ይነገራሉ። አሁን ግን ምንም አልጨበጥነውም። ያን ጉዳይ ነው ዋናው እዚህ ኪው ነገር የቀሰቀሰን የእሷ ጉዳይ ነው። እሷን ሳንስ ከቀረን ደግሞ ብዙ ነገር ነው የሚያስታብ የሚሆንብንና እኔ ቢቆም ከዚህ ላይ ወሬው ራሱ ነው የምለው በውስጥ ሊወራ ያ እኛም አሁን የምናደርገው ያንን ነው። ከዚህ በኋላ ምንም አናወራም፣ በውስጥ ነው የምናወራው። ጆይን እናደርጋቸዋለን። አባታችንን እንዴት ውስጥ መሄድ አለብን፣ ምን መቀጠል አለብን የሚለውን ከቲሙ ጋር አብረው ተቀላቅለው እንዲሰሩ ነው የምናደርገው። ትልቁ ነገር ወደዚህ ሚዲያ እንድንመጣ ያደረገን ነገር በዚህ አጋጣሚ የሃና ጉዳይ እንዳለ ሆኖ የተለቀቁት ሰዎች ጉዳይ የሌላውም ኢትዮጵያዊ ጉዳይ ስለሆነ እሱን እንድታሰምሩበት ነው። ቀላል ቁጥር አይደለም። ይሄ ቁጥር የተደረገው ነገር ዋጋ ተከፍሎበት ነው የተደረገው። ቀላል ቁጥር አይደለም። ሌላውም በዚህ መልኩ መውጣቱ ይሄ ለእኛ ትልቅ ድል ነው። ተግባባን አይደለ? ከዛ ባሻገር ግን ይህንኛውን ቀጣይ ስቴፑን እንዴት እናደርጋለን የሚለውን በውስጥ እናወራለን። አሁን እነዚህ ሚዲያዎች ይወጣሏቸዋል፣ ነገ ይወጣሉ። እዚህ የተደረጉት ምናምን እያንዳንዱ ይወጣል። የተፈቱትም የተለቀቁትም በኢንተርቪው ደግሞ እናያቸዋለን። ይሄኛውን ግን አኮምፕሊሽ እስክናደርግ ድረስ አትሊስት የተሰራን ነገር እንትን ማለት ማቅረብና አፕዴት ማድረግ ስላለብን ነው። ስለዚህ አሁን ሌሎቻችሁም መረጃ የምንፈልገውን ነገር በውስጥ ትልኩልን አላችሁ። የምንጠይቃችሁን ነገር በጋራ እንትን እንድትሉ ነው። ጥንቃቄም እንድታደርጉ ነው። እርምጃ ሲወሰድ ሰላማዊ የሆነ ሰው ምንም የማያውቀው ሰው እንዳይቀላቀል ጥንቃቄ እንዲያደርግም ነው አዊር እያደረግን ያለ ነው። እንደ ቀላል እንዳትዩት። ኦፕሬሽን ሲወሰድ ጨዋውም ምስኪኑም ምንም ማያውቀውም እንዳይቀላቀል ጥንቃቄ አድርጋችሁ እንደዚህ አይነት ነገር እየሆነ ስለሆነ አዌር እንዲሆኑ ነው። እዛ ጋር ያሉ እህት ወንድሞች አሉን በሚሊዮን የሚቆጠሩ ድንበር ላይ ያሉ ተቀላቅለዋቸው ሽፍታዎቹ ከተቀላቀሉ ውስጥ እዛ ጋር የማሳወቅ ጉዳይ እንዲሰሩ ጭምር ስለተፈለገ ነው። ክፋት የለውም። ዞሮ ዞሮ በጣም ሁላችሁንም ከልብ እናመሰግናለን። አሁን ሙኒር ምን ታደርግልኛለህ? አናስን ዋትሳፓቸውን ስልካቸውን እንትን በልና እኔ ግሩፕ ላይ አዳረጋለሁ አንተን አሁን በውስጥ የምናወራው ግሩፕ ላይ ያለውን ነገር አሁን እንደወረድን እዛ እናወራለን። እሺ በደንብ ሚቴናንስቻለሁ። እሺ አይ ሚኪም እንትን ገልጾ እንግሊዝኛ የሚችሉ ከሆነ ቴንክ ዩ ቨሪ ማች። በኦሮምኛም ባየ ገለቶሚ ላረጋችሁት ኦፕሬሽን፣ ምክንያቱም የአንድን ነፍስ መታደግ የብዙዎችን መታደግ ስለሆነ
ነገሩ ግን በውስጥ በዚህ አጋጣሚ ግን በዚህ ኦፕሬሽን ላይ ሲካሄድ ብዙ ህይወታቸውን ለዚህ ዋጋ የሰጡ ሰዎች ስለሚኖሩ እነሱንም ክብር ይገባቸዋል። በጣም ነው የምናመሰግነው። ጉዳይ በውስጥ እንይዘዋለን። ዝሮ መጀመሪያም ለምነናቸው ነበር ከዚህ ጉዳይ ማንም ሊያመልጥ እንደማይችል መጀመሪያን ለምነናቸው ነበር። ሀና በሰላም ቢሰጡ ኖሮ እንደዚህ አይነት ላይካሄድ ይችል ነበር። ግን ምናልባትም ደግሞ እነሱ በበጎ ፈቃደኝነት ይህን ሊያረጉ ስላልፈቀዱ ይህን ነገር ይቀጥላል። እኛም የምናቆመው ጉዳይ ስላልሆነ ነገሩ በውስጥ እንጨርሰዋለን። ያለውን መረጃ እዚህ ላይ እንትኑን ያለው ምን ተሰራ የሚለውን ነገር ማብራራቱ አንደኛ ሊያመጣው የሚችለውን ሰዎች ሊሸሹ ይችላሉ። እነዚህ ሰዎች ገንዘብ አላቸው ሊሸሹ ስለሚችሉ ያን ነገር ስለሚያመጣ ስለዚህ በውስጥ እንይዘዋለን ጉዳዩ። ሌላኛው ምንድነው ምናልባትም በዚህ አጋጣሚ አባታችንም እዛ ያሉበት ሀገር ጥንቃቄ እንዲያረጉ እኛም ደግሞ እነዚህ ሰው በላ ስለሆኑ ጥንቃቄ እንዲያረጉ ነው። ሌላ እንትን የለምና ወደ ግሩፓችን ብንመልሰው እዛው በደንብ ሐሳቡን አብስለን ብናመጣው መልካም ነው። ፋይናል ሪዛልት ወደዚህ እናመጣዋለን። ስለዚህ ቴንክ ዩ ቨሪ ማች ነው የምለው እኔ በኔ በኩል ያለውን በጣም ነው የምናመሰግነው ከጎናችን ስለሆናችሁ እስከ መጨረሻም ከጎናችን እንድትሆኑ በዚሁ አጋጣሚ ጥሬን አስተላልፋለሁ። እናመሰግናለን አባታችን በድጋሚ አመሰግናለሁ። የሀገሬ ልጆች አማርኛ በደንብ ይሰማለሁ እኔ በደንብ ይሰማለሁ። ኦኬ በጣም ግሩፕ ላይ አሁን እንወጣለን፣ ጆይን እናደርጋለን። እዛ ላይ አይዳረጋችሁና ያለውን ነገር በውስጥ እናወራለን። የትም እንዳትሄዱ፣ ግሩፕ ላይ እንገናኝ። እሺ ደህና ሁኑ። ለስራም ያልመልካም። አመሰግናለሁ። ቻው።